እንኳን ወደ ቻናላችን በደህና መጣችሁ። በዕለት ተዕለት ህይወታችን ውስጥ ምን ያህል ጊዜ ስክሪፕቶን እንጠቀማለን? ለፈተና ስንዘጋጅ፣ የገበያ ዝርዝር ስናወጣ፣ ወሳኝ ሰነድ ስንፈርም፣ ይህ ትንሽዬ መሳሪያ ሁሌም ከጎናችን አይጠፋም። በጣም ቀላልና ተራ ነገር ይመስላል አይደል? ነገር ግን አሁን በእጃችሁ የያዛችሁት ስክሪፕቶ ከሰው ልጅ የጽሑፍ ታሪክ አንስቶ እስከ ዘመናዊ ኢንዱስትሪ አብዮት ድረስ የተዘረጋ አስገራሚ ውስብስብ ታሪክ እንዳለው ብነግራችሁ፣ በጫፉ ላይ የምትገኘው ትንሽዬ የብረት ኳስ ከብረት 10 እጥፍ የምትጠነክርና አርመር ፒርሲንግ ጥይቶችን ለመስራት ከሚውልበት ቁስ እንደሚሰራ ታውቃላችሁ? ዛሬ ዝም ብለን ስክሪፕቶ እንዴት እንደሚሰራ እናይ። ይልቁንም የዚህን ተራ የሚመስል ነገር ግን የዓለምን ታሪክ የቀየረውን መሳሪያ ሚስጥር እንፈታዋለን። እስከ መጨረሻው አብራችሁን ቆዩ። ይህንን ጉዞ ስትጨርሱ አንድን ስክሪፕቶ ስታነሱ ዳግመኛ በተመሳሳይ መንገድ አታዩት። ወደ ዘመናዊ ፋብሪካ ከመግባታችን በፊት እስቲ ወደ ኋላ ሄድ ብለን የሰው ልጅ የመጻፊያ መሳሪያዎች የነበራቸውን አስደናቂ ለውጥ እንቃኝ። የሰው ልጅ ሐሳቡን በጽሑፍ የማስፈር ፍላጎት ከጥንት ጀምሮ የነበረ ነው። የጥንት ግብፃውያን በቀጭን የደንገል ተክል ጫፉን በመቀጥቀጥና በቀለም ውስጥ እየነከሩ በፓፒረስ ላይ ይጽፉ ነበር። በሀገራችንም አባቶቻችን የቀንድን ጫፍ በመጠቀም በቀለም እየነከሩ በብራና ላይ ድንቅ የሆኑ የጥበብ ስራዎችንና የታሪክ መዛግብትን ሲጽፉ ኖረዋል። ለብዙ መቶ ዓመታት ደግሞ የአዕዋፋት ላባ ወይም ደግሞ ኩዊል ፔን ዋነኛው የመጻፊያ መሳሪያ ነበር። ነገር ግን ይህ ዘዴ ችግሮች ነበሩበት። ላባው ቶሎ ይደክማል፣ ሁሌም መቀረጽ ያስፈልገዋል፣ እንዲሁም በቀለም ውስጥ ደጋግሞ መንከር ግድ ነበር። ትልቁ ለውጥ የመጣው በ19ኛው ክፍለ ዘመን የምንጭ ብዕር ወይም ደግሞ ፋውንቴን ፔን ሲፈጠር ነው። ይህ ብዕር በውስጡ ቀለም ማጠራቀም ስለሚችል ደጋግሞ የመንከርን ልፋት አስቀረ። ነገር ግን አሁንም ቢሆን ዋጋው ውድ ነበር። እንዲሁም ቀለም የማፍሰስና የመቀባት ችግር ነበረበት። እውነተኛ አብዮት የተጀመረው በ20ኛው ክፍለ ዘመን ነው። ላዝሎ ቢሮ የተባለ አንድ የሃንጋሪ ጋዜጠኛ የጋዜጣ ማተሚያ ቀለም በፍጥነት እንደሚደርቅና እንደማይቀባ አስተዋለ። ይህንን አይነት ቀለም በብዕር ውስጥ መጠቀም ብንችልስ ብሎ አሰበ። ነገር ግን የጋዜጣው ቀለም በጣም ወፍራም ስለነበረ በምንጭ ብዕር ጫፍ በቀላሉ ሊፈስ አልቻለም። መፍትሄው የመጣው ልጆች በውሃ ላይ ኳስ ሲያንከባልሉ ከተመለከተ በኋላ ኳሷ እየተንከባለለች ስትሄድ ከኋላዋ የውሃ መስመር ትታ እንደምታልፍ ተመለከተ። ይህንን ሐሳብ በመውሰድ በብዕሩ ጫፍ ላይ የምትንከባለል ትንሽ ኳስ በመጨመር ወፍራም ቀለም በኳሷ አማካኝነት እየተቀባ ወደ ወረቀቱ እንዲተላለፍ አደረገ። ይህ የቦል ፖይንት ስክሪፕቶ መወለድ ነበር። ነገር ግን የቢሮ ፈጠራ አሁንም ውድና ለውትድርና ብቻ የሚያገለግል ነበር። ከዚያም ማርሴል ቢሽ የተባለው ፈረንሳዊ መጣ። የቦል ፖይንትን ሐሳብ ወስዶ የምርት ሂደቱን በማቅለልና ርካሽ ቁሶችን በመጠቀም ዋጋውን በሚያስደንቅ ሁኔታ አወረደው። አሁን ወደ ዘመናዊው የቢግ ፋብሪካ እንጓዝና ጉዟችንን ከስክሪፕቶ ልብ ከሆነችው ጥቃቅን የብረት ኳሶች እንጀምራለን። አሁን ወደ ምስራቅ አፍሪካ ኬንያ ወደሚገኘው ዘመናዊ የቢግ ፋብሪካ እንጓዝና የስክሪፕቶ ልብ ከሆኑት ጥቃቅን የብረት ኳሶች እንጀምር። እነዚህ 1 ሚሊሜትር ብቻ የሆነ ዲያሜትር ያላቸው ኳሶች ከታንግስተን ካርባይድ ዱቄት ነው የሚሰሩት። ይህ ዱቄት በኮምፕሬሰር በተባለ ማሽን ውስጥ ገብቶ በከፍተኛ ሙቀትና ተራራን በሚያክል ግፊት ይጫናል። በዚህ ሂደት የሚወጡት ኳሶች ግን ፍጹም ለስላሳ ወይም ክብ አይደሉም። ስለዚህ ልክ አንድ ውድ የከበረ ድንጋይ እንደሚወለወለው ሁሉ ፖሊሸር በሚባል በሚሽከረከር ከበሮ ውስጥ ከቅባት ዘይትና ከአልማዝ ዱቄት ጋር ተቀላቅለው ለብዙ ሰዓታት ይወለወላል። የጥራት ቁጥጥሩ እጅግ በጣም ጥብቅ ነው። ከእያንዳንዱ 5000 ኳሶች ውስጥ ከአንድ በላይ ጉድለት ያለበት ከተገኘ ሙሉ ስብስቡ ውድቅ ይደረጋል። ምንም እንኳ ኳሷ ፍጹም ብትሆንም ያለ ቀለም ዋጋ የላትም። የቀለሙ ውህደት በጣም ውስብስብና ጥንቃቄ የሚፈልግ ነው። ልክ እንደ ወጥ አሰራር ነው። ቅመሙ በዛም እነስም ካለ ጣዕሙ ይበላሻል። ከዚያም በላይ ቀለሙ በጣም ከወፈረ አይፈስም፣ በጣም ከቀጠነ ደግሞ ይደፋል። ስለዚህ የተለያዩ የቀለም አይነቶች፣ ሬዚኖችና ሶልቨንቶች በትክክለኛው ልክ ተቀላቅለው ትክክለኛውን መፍሰስ ልክ ወይም ደግሞ ቪስኮሲቲ እንዲኖራቸው ይደረጋል። ከዛም ይህ ቀለም በፕላስቲክ ቱቦዎች ውስጥ ይሞላል። የስክሪፕቶ ውጫዊ አካል ደግሞ ፖሊፕሮፒሊን ከተባለ
ከጠንካራ ፕላስቲክ የተሰራ ነው። የቀለጠ ፕላስቲክ ልክ እንደ ጥርስ ሳሙና ከቱቦ እንደሚጨመቀው በከፍተኛ ግፊት ኢንጀክሽን ሞልዲንግ በሚባል ዘዴ ወደ ጋሻዎች ውስጥ ይገባና የእስክሪብቶ አካል፣ ክዳንና ሌሎች ክፍሎች ይፈጠራሉ። አሁን ሁሉም ክፍሎች ተዘጋጅተዋል። የመጨረሻው እርምጃ ሁሉንም በአንድ ላይ መገጣጠም ነው። ይህ የሚከናወነው በርካታ ማሽኖች በቀን 24 ሰዓት በሳምንት 7 ቀን ያለማቋረጥ የሚሰሩበት ግዙፍ የስብሰባ አዳራሽ ውስጥ ነው። በመጀመሪያ ጥቃቅኗ የታንግስተን ኳስ በእስክሪብቶ ጫፍ ውስጥ ትገባለች። ኳሷ እዚህ ውስጥ ስትገባ ቀለም እንዲያልፍ የሚያስችል የፀጉር ስንጣቂ የምታክል ክፍተት ብቻ ነው የሚቀረው። ከዚያ በመቀጠል በቀለም የተሞሉ ፕላስቲክ ቱቦዎች ከእስክሪብቶ ጫፍ ጋር ይገናኛሉ። እያንዳንዱ እስክሪብቶ በትክክል 1.3 ግራም ቀለም ይሞላበታል። ይህ የቀለም ቱቦና ጫፍ ወደ ተዘጋጀው ባለ 6 ጎን የእስክሪብቶ አካል ውስጥ ይገባል። እያንዳንዱ እስክሪብቶ ቀለሙ ሳያልቅ ከ2 ኪሎ ሜትር በላይ የሚቆይ ቀጥ ያለ መስመር መሳል እንደሚችል ይፈተናል። ሁሉ ነገር በትክክል መሆኑ ሲረጋገጥ የእስክሪብቶ ቀለም አይነት ጋር የሚመሳሰል ክዳን ይደረግበትና ስብሰባው ይጠናቀቃል። በመጨረሻም እስክሪብቶዎቹ ለስርጭትና ለዓለም አቀፍ ግብይት በሳጥኖቻቸው ውስጥ ይታሸጋሉ። ይህን ቪዲዮ ከመጨረሳችን በፊት እስቲ ስለ እስክሪብቶ የማናውቃቸውን ጥቂት አስገራሚ እውነታዎች እንይ። አንደኛው የእስክሪብቶ ክዳን ቀዳዳ ሚስጥር ነው። በአብዛኞቹ የቢክ እስክሪብቶዎች ክዳን ላይ የምናየው ትንሽዬ ቀዳዳ ቀለም እንዳይደርቅ የተደረገ ይመስለናል። እውነታው ግን የደህንነት ጥያቄ ነው። ሕፃናት ክዳኑን ቢውጡና ጉሮሯቸው ውስጥ ቢቀረቀር ይህ ቀዳዳ አየር እንዲያልፍ በማድረግ ከመታፈን ያድናቸዋል። ሁለተኛው የ2 ሜትር ጉዞ። አንድ የቢክ እስክሪብቶ ቀለሙ ሳያልቅ በአማካይ ከ2 እስከ 3 ኪሎ ሜትር ርዝመት ያለውን መስመር መሳል ይችላል። ይህ ማለት በአንድ እስክሪብቶ ብቻ ከአዲስ አበባ መስቀል አደባባይ እስከ 4 ኪሎ ያለውን መንገድ መሄድና መመለስ ይችላል ማለት ነው። ሶስተኛ የጠፈር እስክሪብቶ ቨርሰስ እርሳስ ይላል። በጠፈር ውስጥ የስበት ኃይል ስለሌለ የተለመዱ እስክሪብቶች አይሰሩም። አሜሪካ በሚሊዮኖች የሚቆጠሩ ዶላር አውጥታ በዜሮ ግራቪቲ ውስጥ የሚሰራ የጠፈር እስክሪብቶ ስትሰራ የሩሲያውያን ጠፈረኞች በቀላሉ እርሳስ ይጠቀሙ ነበር የሚል ታዋቂ ታሪክ አለ።